አይ እንዴት ነህ አለክ? ኬት ነው ኪዩ እኮ አይስክሪም ፈልጋ ገዝተን እየመጣ ነው። መትበላው ይላከተከናነባ አማራት አሉ። ይሄ ደግሞ ምን ማለት ነው? በቅጡ እንኳን ወዳችሁ ሞልታችሁ ማታዱ ሰዎች ምንድነው እንደዚህ መጥፋት? ይሄ እኮ ማቅበጥ አይደለም። በምችለው ባለኝ አቅም በቃ የምትፈልገውን ነገር ለማሟላት እየሞከርኩ እኮ። ታዲያ እኮ አንተ አይስክሪም ገዝተህ የማቅበጥ ደረጃ ላይ አልደረስክም። ባይሆን ወዳችሁን ለመሙላት ሞክሩ። ሰማኛለህ? በጣም ብዙ ጊዜ ወንድሜ ስተርበውና ስታንቋሽ በጣም ብዙ ጊዜ አይቼ ዝም ብዬ እንዳላየ አልፌያለሁ። ከዚህ በኋላ ግን ይሄንን አልታገስም። ይሄው ወንድሜ እኔን ማሳደግ ግዴታው ነው። የተቸገረው አንገቱን የደፋው ሰው እንደሌለው ዝቅ ያለው ወዱ አይደለም። እሺ ይሄው የፈለገ ታናሹ በሆነ እንኳን እንደዚህ አይን ያወጣ ደፍረት ስትደፍረው ዝም አልልህም። እሺ እህት መተተላል ማለት ነው። በስመ አብ ማርያም ይመቻል። ወይ ግን ከመቼ ወዲህ ነው ሀብት በአይስክሪም ልክ ደግሞ መለካት የተጀመረ? ኧረ እየተሳተብ ነው ገና። ኪዩ በነገራችን ላይ ትመቸኛለች። ይመች። ጥፊው ደግሞ አንደኛ። ዋው ሄላ ወይ ምሽሽ አሎዲ እስከ ታነሽ ታናኔ ይተማሙ በት ችግር የለውም። ቅድም የዘጋሁብሽ ስለተናደድኩ ነው። እሺ በጣም ትናደድ የለ ባንቺ እኮ አይደለም እና አይ በቃ እንዝላልነታችን ገርሞኝ ነው። እና በቃ አንቺም ደግሞ ደራረፍሽብኝ። ብረድስት እሺ በቃ ይቅርታሽ። እሺ ችግር የለውም። ይቅርታሽ ተቀበልኩኝ። ሾች ምን ማማ ወይ እናት ወይ ይሄ ማለት ይቅርታ እኮ ችግር የለውም። ይቅርታ ተስማምቻለሁ። ይቅርታ አዳሜን ያናደድከኝ ነው። እማ ወይ እማ ወይ ይሄሽ ይቅርታ አላደረግሽልኝ ወይ አዳሜ ህይወቴ ወይ አለሜ አናተናው በጣም ውበት ማም እንዴት ነው የምታምረው! ደግሞ አክቲንጓ ሰው እንዴት ነው በዚህ ልክ እየተናደደ ማማር ይቻላል እንዴ? አይቻልም፣ አይቻልም በእውነቱ። ጣፋጭ ጨፍኝ ጨፍኝ እንዳታይ እግዚአብሔር ጨፍኝ እናት ጨፍኝ ጨፍኝ ያማ ያዥ ሳታያዥ ሳታያዥ የኔ ፍቅር ይሄ ማለት ነው። ልቤ ቆይ የሆነ ቪዲዮ አለ በኋላ ታየዋለሁ። ማረኝ ማሳየት ሳስብ ስጨነቅ በጌታ በኢየሱስ ክርስቶስ የኔ ፍቅር ልብ ቅርጽ ነኝ። በቃ ልቤን እንዲህ ላንቺ ክፍት ሁሉ ጊዜ ላንቺ ክፍት ነው። የሚገርም መሆኑን ላሳይሽ ነው የኔ ቅመም። በጣም አፈቅርሻለሁ። አዎ በቃ ይገዛል፣ እቃ ይገዛል። እናቴ አኒቨርሰሪያችንም ደርሶ የለ ሃፒ አኒቨርሰሪ የኔ ቆንጆ፣ አፈቅርሻለሁ። ጌታ ወይ ንቀራጣው ጌታን በቃ ፍቅር በኢየሱስ አዲስ እኔ ቀፍኝ። እሺ እኔ እናት እግዚአብሔር በእናትህ ቀፍኛ ጌታን ትገዛታለህ። ፍቅር እግዚአብሔር ተጨማልን ካየራሱ እኮ ይገዛል ማንኮ ፍቅር የምትረጃ ይሻል ቪዲዮ ተብላል ነበር እየልክ አፈቅርሻለሁ። ቆይ የሆነ ቪዲዮ አለ፣ እሱ ቪዲዮ ላሳያችሁና ስለሱ እናወራለን። ተነሳች የኔ እናት የኔ ፍቅር እንዴት አደርሽ? ነይ ጨፍኝ ጨፍኝማ ፍቅሬን ብቻ ለመረዳት ሞክር። ፍቅሬ ጥፋት አላጠፋሁም። መታገስ አልችልም። እኔ ደግሞኛል። አላጠፋሁም እኮ። እሺ የት ተወስደኝ ከብርድ ተወጣኝ። በቃ ማየኮ ማኮ የኔ ፍቅር ህይወቴም ያላንቺ እንደዚህ የተከፈለ የኔ ፍቅር ማየኮ በቃ ፍቅሬ ነው። በቃ እንደዚህ የተከፈለ መሆኑን ላሳይሽ ነው። ፍቅር ከቲቪ በላይ እኔ ፍቅር ምን ነው ፍቅሬ እዚህ ጋር አባባለ ይልኝ ማለት አረምን ከፍሪክ በላ ምናምን አባባለ ማለት ነው።
በኋላ ይሰራሉ። ህይወት ያላንቺም እንደዚህ ያሰራ እንደዚህ ስራቁኝ እስቲ እግዚአብሔር መቼ ነው ፍቅርን እናስበልበት ዘመን ግን ሲወልቅ እኔ እዚህ ጋር መጣሁ። ያንተ ባሰ እግዚአብሔርን ምን አድርገን የምትላት ልጅቱ ግን ደስ ይላል። በጣም ደስ የሚል ደግሞ እንደዚህ አበሳጭቷት ምናምን ነገር ማለት ነው። አባ ምናምን የምትለው ነገር በሰላም ነው። ተው አታስቀኑን ተው። ግን በስመ አብ ከወለዳችሁ በቃ እንደዚህ አይነት ልጅ ይስጣችሁ። ደስ ስትል ደግሞ ጣፋጭ ማር ነገር ናት። በስመ አብ ከዓይን ያውጣሽ ብያለሁ። ያገናኛል። ስራውን ግን መጨረስ አለብን። ከዚህ በፊት ሙከራ አድርጎብሽ ያውቃል? የምንም ነገር ብቻ የምንድን ነው ደግሞ ሙከራ? አይ ሆነ አልጋ ላይ ስላየሁ የሆነ ቪዲዮ አልጋ ላይ በጣም ተጨንቀኝ ነበር። ስራትሽን ያዥ። ከዚህ በፊት የማስገደድም ነገር አደረሰበት። እቺ በብዙ የተጎዳች ሰው ነች። አሁን የቱ ጋር ነው መፈተሽ አለበት። ጽጌ ለምን እንደምታለቅሽ ነው? እሺ እናውራ። እሺ እናት እኔ ካስጨነቅኩሽም እናውራ። ነይ ማርያምን እንደዚህ ብትሆኛል። አንድ ደቂቃ ስታይ ላውራት። አንድ ደቂቃ አልፈልግም። አንድ ደቂቃ ጽጉ ነይ እናውራ። ነይ ምን ውስጥ ጋር ነበር ያስገደደሽ? እዚህ ጋር ውስጥ ላይ አዎ ቼክ ማድረግ አለብን። ቼክ ቆይ ተዋት። አልጋ ጊዜ ገባን ጊዜ ምን አደረኩ ደግሞ? የዛን ቀን ከፍቶ ነበር። እዚህ ጋር ከፍቶ ነበር። ምን እዚህ ጋር እዚህ ጋር የሆነ ነገር ስታደርገኝ ነበረ። ምን አደረኩ? እግዚአብሔር ምስጋና አውቃለሁ። ምንም ያደረኳት ነገር ነው። ለቪዲዮ ነው የሆነ ነገር ያደረኳት እንጂ እንደዚህ አንቺ ለቪዲዮ ድረስ ነው እንደዚህ የምታደርገኝ። ምን አደረኩሽ? ስለሆንኩ ብቻዬን ማንም የላትም ብለህ ነው አይደል እንደዚህ የምታደርገኝ? ተረጋጊ ጽጉ። ያው አሁን ምን አለ መሰለሽ፣ ቆይ አንዴ ተረጋጊ። ምንም ያልኳት እሺ ነይ እሺ ይቅርታ። ስለ አልጋው እናውራ። አልጋው ምን ተፈጠረ ልንገርህ። እና ቤዛ ነበሩ። ከዛ ወጡ አውቀው ማለት ነው። እነሱም ደግሞ እኔ ምን ሊያስደርጉኝ እንደሆነ አላውቅም። ከዛ ገባ ሩም ገባ። ከዛም በኋላ እንደዚህ ብሎ ከፈተ። ተሰቀለ። ገባሽ? አዎ ተሰቀለ። አዎ እሺ አንቺ ከፈትሽ? እኔማ አልከፍትም ብዬ ነበር ግን ሲያስገድደኝ ወይኔ ጉዴ። ተይ አትናገሪ በቃ ይቅር። በስመ አብ ወመንፈስ ቅዱስ ይቅር። አትናገሪ ሌላ ነገር እኮ ነው የሚመስለው። ተይ አጽጌ ተይ በቃ ተይ። እኔ ላውራው በቃ እኔ ምን ሆነ እግዚአብሔር ምስክሬ ነው። ምንም አይነት ነገር ያደረኩት ነገር የለም። ጽጌ እኔ ከዚህ በኋላ ምን ስራው መቅረት ይችላል። እንደዚህ እኔም ህርት ያደረኩሽ እየጎዳሁሽ ከሆነ ልከሰው ስል ነው እንደዚህ እንዴ። ግን እኔ መፈተሽ ቼክ ማድረግ አለብኝ። ደረጃ እሺ ክሰሽን ችግር የለም ክሰሽ መፈተሽ አለበት። ማነው ቼክ የሚያደርገኝ? አይ እኔ ማሪ ስልሽ ዶክተሮች ምናምን ቼክ ሊያደርጉሽ ይገባል። ሰላም መሆንሽ ማለት ነው። ገባሽ? እሺ ለማንኛውም ወንድሜ ምን ሙድ እያዛችሁብኝ ነው? የምን ሙድ ነው? ሴት ልጅ እኮ ነኝ። የሴት ልጅ ጥቃት ይብቃ በቃ እንዴ። አዎ ይቁም። አንቺ የእውነት እኮ ነው የሚመስለው እኮ አዎ ህዝብ ይፍረደኝ ብዬ ነው የመጣሁት ዛሬ። እንዴ በጣም በዛ። እሺ አንዴ ብቻ ነው አላወራም። ለብስራት ወይ በቃ መሸኘት አለበት። አዎ አስደብረው ወይ? አይ ነው እንዳታስደብረው። ማስደብር አታስደብረው። በቃ ሰፈር ድረስ የመጣ ነው። ይሄንን ነገር ልንነግረው በቂ ነው። በቃ እሱ ይሄድ ከፈለገ
በቃ እሷም ተወሮ ነገር ትክክል አይደለም። መጣው በዚህ ነበር ሂድ በቃ ይሄ ልንነግርህ ነው። እሷ የምታወራው ነገር ትክክል አይደለም ወንድሜ። ገባ አይደለ? እኔና አንቺ ማውራት ካለብን ነው። ይቅርታ ያልኩሽ የምንሰራው ነገር እያስጨነቀሽ ከሆነ ገባሽ አይደለ? በጣም እያስጨነቀኝ ነው። ስክሪፕቱም ሆን ብሎ ነው። ክርስቶስ አንቺ ዝም በይ፣ ሌላ ነገር አታውሪ እንዴ። ስክሪፕቱንም ሆን ብሎ ነው። ሌላ ነገር እንዴ ጠቂታ በቃ ችግር የለውም። ሂድ በቃ እሺ አንዴ ላውራትሽ እንዴ ምን አይነት ደረቅ ነው? እኔ በቃ ተወኝ። መተዋችንም ሰው መተዋችንም ተወኝ። ቆይ አግብቶሻል እንዴ? ሄደች አግብቶሻል እንዴ? ማግባት አይደለም ጭራሽ ምንም ነገር የለም። እና እንደ ባለት ጋር እኮ ነው እያደረገ ያለው። አላውቅም፣ ከህይወቴ ሊወጣ አልቻለም። አብራም የሆነ ነገር አለ። ከዚህ በኋላ ላለው ነገር እኔ ያለው በቃ ራስሽ ብቻ አደረጋጊ። በቃ እሺ አንዴ ብቻ አንዴ እንግዲህ ፋሚሊዎች አቡ ናንሽ ማና ና አረ ናንዴ ናንዴ አይ ልናወራ እንፈልገው ነገር ምንድነው? ምን ልትይ ነው? ትናንትና አንተ ፕራንክ ስታደርገኝ በኢየሱስ ክርስቶስ አሬደ እግዚአብሔር እንደዚህ ነው ፕራንክ ነው። ኧረ ይደብራል። እናንተ ፕራንክ የሚሰሩበትና የማይሰሩበትን ነገር አያውቁም እንዴ? በስማ እንዴ! ኧረ ደስ አይልም የምር። ስለዚህ አይነት ፕራንክ ምናምን ደስ አይልም። እንደዚህ የምትሰሩ ሰዎች አቁሙ፣ ጥሩ አይደለም፣ አያቀባበርም። የእውነት ሚኮ ቆይ ምን ሆኖ ነው? እኔ ምን አውቃለሁ በእናት ሚኮ ግን ደህና ነህ? ምን እሺ ነው ደህና ነህ እያለ አይደል? ደህና ባልሆንስ ሰምታችሁን ልትሄዱ ችግሬን ልትፈቱ? ደህና ባልሆንስ ቀዳዴን ልትሸፍኑ ወይስ እሱ እኮ እንዲህ ነው ብላችሁ ልትተው? ደህና ባልሆንስ በደካማ ጎኔ ገብታችሁ ልትጥሉኝ? ደህና ባልሆንስ ከንፈራችሁን ልትመጡልኝ? ደህና ባልሆንስ በችግሬ በኩል እሳት ልትሰዱልኝ? ደህና ባልሆንስ መልሱልኝ። በስማ ማርያምን ሚኪ ማለት ነው ይችላል። ቲክታክ አካውንቱ ላይ ገብታችሁ ራሱ ቪዲዮዎችን ተመልከቱ። ያበደ ስራ ማለት ነው። እውነቱን ነው። አሁን ለምሳሌ እነዚህ ልጆች የሚመልሱት መልስ የላቸውም። አንዳንድ ጊዜ ችግራችሁን የሆነ ችግር ውስጥ ሆናችሁ መፍትሄ ሲጠይቋችሁ ምንም መፍትሄ ላይሰጧችሁ ዝም ብለው ለታይታ ብቻ የሚመጡ አይነት ሰዎች አሉ። ይባስ እንደውም ቁስላችሁ ሆነ ሊያባብሱ የሚመጡ አይነት ሰዎች አሉና ለዛው ምንም አይነት ምላሽ የላቸውም። በቃ ስለዚህ እንዲሁ እንዳለ ተው የምር ተው። ለዛሬ ይዤላችሁ የነበረው ቪዲዮ እንግዲህ ይሄን ይመስላል። ያው ከተመቻችሁ ላይክ ማድረግ ሼር ማድረግ አይረሳ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቀጣይ የምለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ይመቻችሁ።